የነጻነት ሀዘን ጎርቶናል። ነጻነትን እንደ ወንድሜ ነው ማየው። በቃ በጣም ተጎድቻለሁ ምናምን እያላችሁ የነበራችሁ ሰዎች ይሄንን ግርግር መጠቀም የፈለጋችሁበት ዋነኛ ምክንያት ትንሽ ከቆየ በኋላ ተቸገረን ብላችሁ ብትመጡ የሱም የሞት ዜና እየተረሳ ስለሚመጣ ሰው ስሜታዊ የመሆን ቻንሱ አነስተኛ ስለሆነ ገና ሞቶ 30 ቀን እንኳን ሳይሞላ ሰዎች በነጻነት ህልፈት ከፍተኛ ሀዘን ውስጥ ባሉበት ሰዓት ላይ የነሱን ስሜት ተገና አድርጋችሁ ገንዘብ ለመዝረፍ ይሄ እጅግ በጣም የሚያሳዝን ነው። እሱ ራሱ ከሞት ተነስቶ ይሄንን ጉዳይ ቢያይ ምን አይነት ስሜት ሊሰማው እንደሚችል ከመሞቱ ሳምንታት በፊት ራሱ ለአንድ ትልቅ ካምፓኒ በብዙ ሚሊዮን ብር የአምባሳደርነት ማስታወቂያ ሲፈራረም ነበር። ሄሎ ኤቭሪዋን እንዴት ናችሁ? ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለክታችሁ የሞከርኳቸውን ሀሳቦች አብረን እንዳስሳለን። እኔ ከዚህ ቪዲዮዎቹ ላይ የራሴን ሀሳብ ሰነዝራለሁ። እናንተም ካላችሁበት ሆናችሁ በነጻነት ሀሳባችሁን የኮሜንት ሴክሽን ውስጥ እንድታስቀምጡ ጋብዛለሁ። ቀጥታ ወደ ቪዲዮ እንሄዳለን። ከዛ በፊት ግን ቪዲዮን ስትጀምሩ የላይክ ምልክቷን ጫን ብትሏት ከ130 ሚሊዮን አንዱን እኔን በደስታ ፏ ታረጋላችሁ። ሌትስ ጌት ስታርትድ። እንደሚታወቀው እንግዲህ ከሰሞኑን የአርቲስት ነጻነት ወርቅነህ ህልፈት ተከትሎ የጎፈንድሚ መርሃ ግብር ለቤተሰቦቹ ተጀምሮ ነበር። ያንን ተከትሎም የተለያዩ የቅራኔ ሀሳቦች እየተሰነዘሩ ይገኛሉ። ስለምን እንደዚህ ይደረጋል? አርቲስት ነጻነት ወርቅነህ በህይወት እያለ በጣም ሀብታም ነበረ፣ ረብጣ ገንዘብ ነበሩት። እንዴት እንደዚህ ይደረጋል የሚሉ ሀሳቦች ብዙዎችን እያነጋገሩና እያከራከሩ ይገኛሉ። እስኪ እነዛን ቪዲዮዎች አብረን እናያቸዋለን። እስኪ ለመጀመሪያ ያህል አርቲስት ነጻነት ወርቅነህ በህይወት እያለ ከሰራቸው ስራዎች መካከል የቤተሰብ ጨዋታ ላይ ካደረጋቸው አንድ አዝናኝ ቪዲዮ አብረን እንጀምራለን። ምን ሊንጠለጠል ይችላል? ገመድ። ከአማርኛ የምትወጂው ፊደል ምንድነው? በ። ለምንድን ነው? መላጣ ስለሆነች። ምንድነው የምትሆኚው ወደፊት አንቺ ማራናት? የቤተክርስቲያን አገልጋይ። የቤተክርስቲያን አገልጋይ ዘማሪ ነው የምትሆኚው? አንቺ አሁን ለኔ ምንድነው የምትይልኝ? መዝሙር ነው የምትይልኝ? እስክስታ። ይለያል እኮ። ምንድነው ወደፊት መሆን የምትፈልጊው? የቤተክርስቲያን አገልጋይ። አሁን ምንድነው የምትይልኝ? እስክስታ። አስባችሁታል? አንዳንድ ህፃናት እውነትን ይናገራሉ እኮ። ማለት እኛ ሰዎች ስንባል መሆን የምንፈልገው ሌላ፣ የምንኖረው ነገር ሌላ። ያ ነገር ነው በህይወታችን ውስጥ ያለው ነገር። ባይዘው እዚህ ጋር የአርቲስት ነጻነት ወርቅነህ ከሳቁ ባሻገር አይታችሁት ከሆነ ሁሉንም ነገር እንደየሙዱ አድርጎ ማስኬድ ይችላልበታል። ማለት ከህፃናትም ጋር እንደ ህፃን ሆኖ ከትልልቆችም ጋር እንደ ትልልቅ ሆኖ ካልተማሩትም ጋር እንዳልተማሩት ሆኖ ከባለስልጣናት ጋርም እንደነሱ ሆኖ ሁሉንም ያማከለ በጣም ባይዘው ልዩ ስጦታ ነው የተሰጠው። ነፂ በጣም ያስደንቀኛል አንዳንዴ። ለምሳሌ ከአሁን በፊት እነ ጠቅላይ ሚኒስትር ዶክተር አብይ አህመድንና እንደዚሁም የክልል ፕሬዝዳንቶችንና ከፍተኛ ባለስልጣናትን እነሱንም የማጫወት መርሃ ግብር ላይ በጣም አዝናኝ ሞመንት ነበረ። ያ ሞመንት እና በጣም የሚገርም ተሰጥኦ ነበረ። እና ያው ከሞት የሚቀር ሰው የለም፣ ነፍሱን ይማር እያልኩኝ እስቲ ቀጥታ ወደዛኛው ቪዲዮ ወስዳችኋለሁ። የነጻነት ሀዘን ጎርቶናል። ነጻነትን እንደ ወንድሜ ነው ማየው። በቃ በጣም ተጎድቻለሁ ምናምን እያላችሁ የነበራችሁ ሰዎች ዛሬ ተቸግሯል ብለው ቤተሰቦቹ ሲወጡ እናንተ ታዲያ ለነጻነት ቤተሰብ መስደብ ካልተመለሳችሁ ለማን ነው የምትመለሱት? ጉርሻ ፔጅ ላይ ያየሁት የስድብ መዓት እንዱ የምራችሁ ነው ማለት እኮ ጎፈንድሚ እኮ ለአዘነ ቤተሰብ ጎፈንድሚ ብር መሰብሰብ እኮ በጣም ኖርማል ነገር ነው። ባህላችን እኮ ነው። እዝን እኮ ሀዘን ቤት ፍቅራችንን ለማሳየት እንኳን አይደለም የቤቱ አባወራ ቤቱን ፕሮቫይድ የሚያደርግ አስተዳዳሪ ሞቶ ይቀርና ከዛ ቤተሰብ ጋር በፍቅር ለማጽናናት እዝን ይዘን እንሄድ አይደል እንዴ? ምግብ ይዘን እንሄድ አይደል? ቡና ስኳር ይዘን እንሄድ አይደል እንዴ? ጋይስ
እኔ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። እናንተ ታዲያ ለነጻነት ቤተሰብ እንደዚህ እንወደዋለን ለምትሉት ሰው ካልተመለሳችሁ ለማን ነው የምትመለሱ? ከፖስቱ ኮሜንቱ የሚባለው ነገር ያለ ምክንያት አይደለም ባይዘው። ምክንያቱም ጥቂት ሰዎች በፖስት ቪዲዮ ፖስት ሲያደርጉ አብዛኛውን ሰዎች ደግሞ 130 የሚባሉት ሚሊዮን ህዝቦች ከነዛ መካከል ሶሻል ሚዲያ ተጠቃሚ የሚባሉት ህዝቦቻችን ሲሳተፉት በኮሜንት ነው፣ ሐሳባቸውን በኮሜንት በማስቀመጥ ማለት ነው። በዛ ላይ ነው እንግዲህ ጉሻ ፔጅ ላይ የሆነ ነገር ተለቀቀ፣ ጎፈንድሚ እንደዚህ ለአርቲስት ነጻነት ወርቅነህ ተጀመረ ተብሎ ተለቀቀ። እንዴት ብለው ብለው እንዴት ይደረጋል ብለው በጣም የተለያየ ሐሳብን ሲሰነዝሩ የነበሩት እንደ ሀገራችን ባለም አንዳንዴ ሰዎች የሆነ ነገር ሰው ሲሆንባቸው ወይንም የሆነ መርሃ ግብር ሲኖራቸው ድግስም ሊሆን ይችላል ምንም ሊሆን ይችላል እንደዛ አይነት ፕሮግራም ሲኖራቸው ምን እናደርጋለን? የሆነ ነገር ተይዞ ይኬዳል። ያ ባህል ነገር ነው፣ የተለመደ ነገር ነው። አንድ እንደ እርዳታም ይሆናል፣ እነዛን ሰዎች እንደማገዝም ይሆናል። ሁለት ደግሞ ያለውን ፍቅርም እርስ በርስ ያለውን ማህበራዊ ትስስርንም ያጠነክራል ተብሎም ስለሚታሰብ እንደዛ አይነት ነገሮች ይደረጋሉ። የጎፈንድሚ መርሃ ግብሩ ላይም እንደዛ አይነት ነገር ታስቦ ይመስለኛል እንግዲህ ያ ነገር የተጀመረው። ነገር ግን ይሄንን ነገር በተቃራኒ የተረድተው ሐሳቡን በጣም በተለየ መንገድ ሲተረጉሙትና በተለየ መንገድ ሲተረጉሙት የነበሩ ሰዎች ነበሩ። እስቲ ኮሜንቱን 1 2 3 ብለን እዚህ ጋር እንጨርሰው። እስቲ ኮሜንቱን ራሱኑ ስጋ ለብሶ ላሳያችሁ እስኪ። አርቲስት ነጻነት ወርቅነህ ከሞተ እንኳን 1 ወር አልሞላውም። ነገር ግን በዛሬው ዕለት ለቤተሰቦቹ ድጋፍ ማሰባሰቢያ የሚሆን ጎፈንድሚ መከፈቱን ሰምቻለሁ። ይሄ እጅግ በጣም የሚያሳዝን ነው። እሱ ራሱ ከሞት ተነስቶ ይሄንን ጉዳይ ቢያይ ምን አይነት ስሜት ሊሰማው እንደሚችል። አርቲስት ነጻነት ወርቅነህ ኢትዮጵያ ውስጥ ከሚገኙ ከፍተኛ ክፍያ ከሚከፈላቸው የማስታወቂያ ባለሙያዎች በመጀመሪያ ደረጃ የሚቀመጥ ሰው ነው። ነጻነት ተዋናይ ብቻ አይደለም፣ አዘጋጅም ጭምር ነው። ከሰራቸው የተለያዩ ፊልሞች እና ቲያትሮች መካከል ለምሳሌ ፍሬሽማን የሚባለው ቲያትር የራሱ የነጻነት ወርቅነህ ቲያትር ነው። ያም ማለት ምንድነው? አዘጋጁም ራሱ ነው፣ የቲያትሩ ባለቤትም ራሱ እንደመሆኑ አጠቃላይ ከቲያትሩ የሚገኘው ሙሉ ገቢ የሱ ገቢ። በተለያየ የቴሌቪዥን ፕሮግራሞች ላይም ሆስት በመሆን አዘጋጅ በመሆን የሚሰራቸው ብዙ ስራዎች አሉ። ከነዛ መሃል ራሱ በኢቢኤስ ላይ የቤተሰብ ጨዋታ በሚባለው ፕሮግራም ላይ ከፍተኛውን ክፍያ ሲከፈለው የነበረ ሆስት ነበርና ከዚህ አንፃር እንግዲህ ግለሰቡ በጣም ብዙ አይነት የገቢ ምንጮች የነበሩት ናቸው። ያ ብቻ አይደለም፣ የተለያዩ ትልልቅ ካምፓኒዎችም ደግሞ አምባሳደርም ጭምር ነው። ከመሞቱ ሳምንታት በፊት ራሱ ለአንድ ትልቅ ካምፓኒ በብዙ ሚሊዮን ብር የአምባሳደርነት ማስታወቂያ ሲፈራረም ነበር። ከዛም ቀደም ብሎ የተለያዩ ሪል ስቴቶችን የዚህን የወንድማችንን ሐሳብ ከዛ ውስጥ የተወሰኑትን ሐሳቦች ነው ለመውሰድ የሞከርኩት። ምክንያቱም ሙሉን ሐሳብ እዚህ ጋር ላምጣው ካልኩኝ ዩቲዩብም ስለማይፈቅድልኝ ማለት ነው። ነገር ግን እዚህ ጋር ያመጣዋቸው ዋና ናቸው፣ አንኳር ናቸው ያልኳቸውን ሐሳቦች ነው እዚህ ጋር ያመጣዋቸው። ምንድነው እንግዲህ ሲል የነበረው ከረንትሊ አሁን ላይ ራሱ ቲክቶከሮች አምባሳደር ሆነው ለአንድ ካምፓኒ አምባሳደር በመሆን ምን ያህል ገንዘብ እንደሚያገኙ እናውቃለን። በሚሊዮን ነው የሚከፈላቸው አምባሳደር ስለሆኑ ብቻ። አርቲስት ነጻነት ወርቅነህ ግን የሜንስትሪም ሚዲያ ታዋቂ ሆኖ የተለያዩ ፕሮግራሞች ሆስት ሆኖ የተለያዩ ፊልሞች ደራሲ ሆኖ የተለያዩ ቲያትሮችም ደራሲ ሆኖ እና እንደዚሁም አምባሳደርም ሆኖ እንዴት እንደዛ ሊሆን ይችላል? እንዴት እናንተ 30 ቀን እንኳን ሳይሞላው እንደዚህ ታደርጋላችሁ? ሐሳቡን ጀስቲፋይ ለማድረግ የተጠቀመበት መንገድ ነው ይሄኛው። እስኪ ኤኒዌይስ ሐሳቡን እንጨርስና እኔም ሐሳቤን እንግዲህ የግል ሐሳቤን ሰነዝራለሁ። እናንተም እንደተለመደው ኮሜንት ሴክሽን ስር ሐሳባችሁን የራሳችሁን ሐሳብ ታስቀምጣላችሁ። ካምፓኒዎችም የክብር አምባሳደር ነው። ነጻነት ወርቅነህ በህይወት ባለበት ሰዓት የገንዘብም ችግር የሀብትም ችግር የነበረበት ሰው አይደለም። ስለዚህ ይሄ ግለሰብ በድንገተኛ ህመም ምክንያት ነው ህልፈቱ የተሰማው። ስለዚህ በአንድ ጀንበር መቼም እስከዛሬ ያፈራው ጥሪት ሀብት ምናምን ወድሟል መቼም እንደማትሉ እርግጠኛ ነኝ። ሁለተኛ ቤተሰቦቹ ይኖሩ የነበሩና የገዛ ልጆቹም ተወልደው ያደጉት አሜሪካ ሀገር እንደመሆናቸው አሜሪካ ሀገር ላይ
ረዘም ላለ ጊዜ የኖራችሁ ሰዎች ስትሆኑ እንደ ነጻነት አይነት ወርቅነህ አይነት ቤተሰብ እንኳን ባይኖራችሁ ነው የምላችሁ። ሀቃቁን ስናወራ መንግስት በራሱ በተለያየ መንገድ ሊረዳችሁ ይችላል። ለምሳሌ ፍሪ ፉድ የሚባል ነገር አለ። ምግብ መግዛት የማይችል አቅም ያለው ቤተሰብ ካለ መንግስት ራሱ ነፃ ምግብን ቤታችሁ ድረስ የማቅረብ አይነት ስራ ይሰራሉና ትምህርት ደግሞ የሚማሩ አካላቶች ቤተሰቦቻቸው ትምህርት የማስተማር አቅም ከሌላቸው ራሱ የአሜሪካ መንግስት እነዛን ሰዎች ያስተምራል። አሜሪካ ሀገር ላይ ተቀምጦ ሰው አይቸግረውም እያልኳቸው አይደለም። ነገር ግን እንደ አሜሪካ ያሉና በተለያዩ አውሮፓ ሀገራት ላይ ያሉ የመንግስት አስተዳደሮች ለእናንተ ብዙ አማራጮች ያስቀመጡ አካላቶች ናቸው። እንደ አፍሪካ ሀገራት አይደሉም። መስራት አንችልም ካላችሁ እንኳን እናንተ የምትረዱበት የተለያየ አይነት እርዳታ የምታገኙባቸው አይነት ሲስተሞች አሉና እነዚህ ሁሉ ነገሮች ባሉበት ሰዓት ላይ አሁን የነጻነት ወርቅነህ እውቅናን ተጠቅማችሁ እንዲሁም ደግሞ ህዝቡ ነጻነትን በጣም ይወድ ስለነበረ ሀዘኔታ ስሜት ውስጥ ስላለ ይሄ የሀዘኔታ ስሜት ሳያልፍ በፊት ብላችሁ በግርግር ገንዘብ ለመዝረፍ ፈልጋችሁ ካልሆነ በስተቀር በፍጹም ተቸግራችሁ ሊሆን እንደማይችል ይሄንን ሐሳብ ያመጣችሁት 100% እርግጠኛ ነኝ። ምክንያቱም ቀደም ብዬ ያነሳሁላችሁ ብዙ አይነት ምሳሌዎች አሉ። ራሱ ነጻነት ወርቅነህ በህይወት በነበረበት ሰዓት ከፍተኛ ገቢ የሚያገኝ ሰው የነበረ ሰው ነው። ስለዚህ እሱ ሲሞት የሱ ንብረትም ሆነ ገቢዎቹ የናንተ ነው የሚሆኑት። ሁለተኛ ደረጃ ደግሞ ይሄንን ግርግር መጠቀም የፈለጋችሁበት ዋነኛ ምክንያት ትንሽ ከቆየ በኋላ ተቸገርም ብላችሁ ብትመጡ የሱም የሞት ዜና እየተረሳ ስለሚመጣ ሰው ስሜታዊ የመሆን ቻንሱ አነስተኛ ስለሆነ ገና ሞቶ 30 ቀን እንኳን ሳይሞላ ሰዎች በነጻነት ህልፈት ከፍተኛ ሀዘን ውስጥ ባሉበት ሰዓት ላይ የነሱን ስሜት ተገና አድርጋችሁ ገንዘብ ለመዝረፍ ካልሆነ በስተቀር ይሄ ትክክለኛ ነገር አይመስለኝም። ወንድሜ ያነሳው ሐሳብ ምናልባት ለሱ ትክክል ሊሆን ይችላል፣ ለሌሎችም ትክክል ሊሆን ይችላል። ነገር ግን እኔም አሁን ይሄን ሐሳብ የሰነዘረው ወንድሜም ይሄንን ቪዲዮ የምትመለከቱት አብዛኞቻችንም አርቲስት ነጻነት ወርቅነህን የምናውቀው በሚዲያ ነው እንጂ እንደ ጓደኛ ቀርበን እንደ ቤተሰብ ቀርበን ልናውቀው አንችልም። ማለት ምንም ብናውቀው እንኳን ከጓደኞቹ ከቤተሰቦቹ በበለጠ እናውቀዋለን ብንል ከባድ ነው ብዬ አስባለሁ። ልናውቀውም አንችልም በምንም ተአምር ማለት ነው። ቤተሰቦቹ ደግሞ በባለፈው በኢቢኤስ ሚዲያ ላይ ለምሳሌ ቀርበው ንግግር አድርገው ነበር። ከነዛ መካከል ዋና ሐሳቦቹ ምንድነው? አርቲስት ነጻነት ወርቅነህ በህይወት ያለ ምንም ጥሪት ገንዘብ እንዳልነበረው፣ ሌላው ነገር ደግሞ ባለቤቱም ታማሚ እንደሆነች የሱካር ታማሚ እንደሆነችና እንደዚሁም ቆማ እንደ ልቧ መስራት እንደማትችል የነጻነት ወርቅነህ እህት ራሷ ተናግረው ነበር። እንደዛ አይነት ሐሳብን ሰንዝራ ነበር እና እነዚህ አይነት ነገሮችም የገንዘቡን የጎፈንድሚ መርሃ ግብሩን አስፈላጊነቱን ሊጨምሩት ይችላሉ። ሁለት ደግሞ አርቲስት ነጻነት ወርቅነህ ቤተሰቦቹን ሲረዳ የነበረው ብሩ ወደ ዶላር ኮንቨርት እየተደረገ ነው ሲባል ነበር። ይሄ ደግሞ ያው ቀላል ነገር አይደለም። ምክንያቱም ብር ወደ ዶላር ሲለወጥ ምን ያህል እንደሚሆን መገመት አይከብደንም። ምንም እንኳን አምባሳደር ሆኖ በሚሊየን ደረጃ ቢከፈለው ነገር ግን ወደ ዶላር ሲዞር ደግሞ ብሩ በጣም ጥቂት ነው የሚሆነው። እንደዚህ አይነት ሐሳቦች አሉ። የልጁ ሐሳብም 100% የሱም ሐሳብ ትክክል አይደለም ማለት አልችልም። ምክንያቱም ሰዎች ነን። ከሁሉም በላይ ግን 75%ን ወዴት ነው ላመዝን የምችለው? እኔ እንደ አንድ ሰው ከቤተሰቦቹ በላይ ከነሱ በላይ እኛ ተመልካቾች፣ እኛ የነጻነት አድናቂዎች ከውጭ የምናውቃቸው ሰዎች ልናውቃቸው አንችልም። ስለዚህ የነሱ ህይወት ውስጥ ኢንቮልቭ ሆነን ያን ታልመወሰን አንችልም። ጎፈንድሚ ማለት እኮ ያው ግዴታ ከተራቡ ሰዎች እየተነጠቀ መርዳት ማለት አይደለም። እንደዛ አይደለም እየተደረገ ያለው። ማለት የቻለ ሰው ይረዳል፣ ያልቻለ ደግሞ በቃ አልቻለም ነው። የቻለ ግን ያግዛል። እንደዛ ነው እየተደረገ ያለው። የቻሉት ሰዎች ፍቅራቸውን መግለጫ ነው። እንደዛውም ደግሞ ያው ቤተሰቡንም ሊጠቅም ይችላል ተብሎ ነው እንደዚህ አይነት ነገር እየተደረገ ያለው። ስለዚህ ግዴታ ከተራቡ ሰዎች አፍ ላይ እየተነጠቀ እስካልሆነ ድረስ
እኔ መጥፎነት አለው ብዬ አልገምትም። ይሄ የራሴ ሐሳብ ነው። የእናንተን ሐሳብ ኮሜንት ሴክሽን ስር እስኪ አስቀምጡልኝ። ምን ትላላችሁ እናንተስ? እንደዚህ እያልን የዛሬውን ቪዲዮአችን እዚህ ጋር ለማጠናቀቅ ተገደናል። የዛሬው ቪዲዮአችን ይሄንን ይመስል ነበር። እስካሁን ቪዲዮውን ላይክ ሳታደርጉት እየተመለከታችሁት ከሆነ የላይክ ምልክቷን ጫን አድርጓት። ምንም አያጎልባችሁም። እኔን ብዙ ነገር ይጠቅመኛል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው ከማለቴ በፊት ደግሞ አዳዲስ ከሆናችሁ የሰብስክራይብ በተን ብትጫኑ ቁም ነገር አዘል መረጃዎችን በየጊዜው ታገኛላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ፒስ አውት።